Yep, that's me. አዲስ አበባ ስትመሰረት አብረው ከተመሰረቱ ሰፈሮች ውስጥ የመጀመሪያው ቀጨኔ ነው። እንግዲህ እዚህ ሰፈር ውስጥ የተለያዩ የእጅ ሙያዎች ይሰራሉ። ከነዛ ስራዎች ውስጥ ከብዙ በጥቂቱ ኑ ላሳያችሁ። እንግዲህ ቀጨኔ መጥቶ መድኃኔዓለም ቤተክርስቲያንን ሳይሳለም የሚያልፍ የለም። እኛም ተሳልመን ቀናችንን ጀምረናል። አይ ፋንታዬ እንዴት ነሽ? አንድ ሻይና አንድ አነባበሩ። ሰፈር ከመጣችሁ ይህን የመሰለ በፋይበርና በፕሮቲን የበለጸገ በሰሊጥ የተቀባ አነባበሩ ወይም እርጥ ጋብዛችኋለሁ። ኑ እንብላ። ቁርስ ከበላን አይቀር እንግዲህ አሁን ይሄ ነጠላ የሚሰራበት ቦታ ኑ ልሰዳችሁ። ይህ እንደምትመለከቱት የድወራ ማሽን ነው። በየቤቱ አንድ ወይ ሁለት ይገኛል። ይህ ማግ ነው። ይህ ደግሞ ቀሰም ነው። ሸማኔዎች ጋር ከመሄዱ በፊት እዚህ ላይ ይደወራል። ልክ እንደዚህ ማለት ነው። ቀሰም ላይ የደወርነውን ድወራ አሁን እዚህ መወርወሪያ ላይ ከተን ከግራ ወደ ቀኝ እየወረወርን እንደዚህ አይነት ነጠላ ወይ ጋቢ እናመርታለን ማለት ነው። ደግሞ ሌላ የእጅ ስራ ላሳያችሁ ነው። ሸክላ አፈር ነው። አፈርን ደግሞ ሸክላ ለማድረግ ብዙ ፕሮሰሶችን ነው የሚወስደው። በሀገራችን ከጥንት ጀምሮ በሸክላ ውጤቶች በጣም ብዙ ጊዜ እንጠቀማለን። ኢቭን ወጥ የምንሰራው፣ ቡና የምናፈላው እንዲሁም አሁን በኤሌክትሪክ ምጣድ ራሱ የምንጠቀመው የሸክላ ምጣድን ነው። አንድ ሌላ ማታውቁት አንድ ነገር ልንገራችሁ። እነዚህ ሸክላዎች እንደዚህ በእሳት ከተለበለቡ በኋላ ምንም ሳይሆኑ ለብዙ ዓመት ስለሚቆዩ በዚህ ምክንያት የምርምር ባለሙያዎች የጥንት ሰዎችን ታሪክ ለማጥናት የእነዚህን የሸክላዎችን ስብርባሪ ይጠቀማሉ። በቀጨኔ ሰፈር የነበረንን የእጅ ሙያ ስራዎችን አይተናል። አብራችሁን ስለነበራችሁ አመሰግናለን። ላይክ፣ ኮሜንት፣ ሼር፣ ሪፖስት አድርጉልኝ። ባይ